ተደጋጋሚ የሆነ የራስ ምታት ችግር ካለባችሁና ህመሙን ለማስታገስ ማስታገሻ መድኃኒቶችን ስትጠቀሙ ትንሽ እረፍት እየሰጣችሁ ከጥቂት ጊዜ በኋላ ግን ተመልሶ ህመሙ የሚያስቸግራችሁ ከሆነ ይህ ችግር ከዚህ ቀጥሎ በምንመለከታቸው አራት ምክንያቶች ሊከሰት ስለሚችል ከፍተኛ ጥንቃቄ ልታደርጉ ይገባል። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በትህትና እየጠየቅኩ ወደ መረጃዎቹ እንሄዳለን። አንደኛ፣ የማስታገሻ መድኃኒቶችን ደጋግሞ መውሰድ። ራስ ምታት በተደጋጋሚ እንዲከሰት ከሚያደርጉ ችግሮች ውስጥ የመጀመሪያውና ዋነኛው የማስታገሻ መድኃኒቶችን በተደጋጋሚ መውሰድ ነው። ይህ ሁኔታ በሕክምናው ዓለም ሜዲኬሽን ኦቨርዩዝ ሂዴክ በመባል ይታወቃል። እንደ ፓራሴታሞል ያሉ የራስ ምታት ማስታገሻ መድኃኒቶችን በምንወስድበት ጊዜ ይህ ሁኔታ ተደጋጋሚ ሲሆን ወይም ደግሞ በተደጋጋሚ ፓራሴታሞልን መውሰድ አይምሮችንን ስናስለምድ አይምሮችን ከዚህ መድኃኒት ጋር ከፍተኛ ሱስ ውስጥ ይወድቃል። በዚህም ምክንያት አንጎላችን ራስ ምታቱ በተከሰተበት ጊዜ ሁሉ ይህንን መድኃኒት እንድንወስድ ይገፋፈናል። ታዲያ እነዚህ መድኃኒቶች በሰውነታችን ውስጥ ያለውን አቅም አሟጦ ስለሚጨርሱ የአንጎላችን የነርቭ ስርዓቶች ይበልጥ ስሜታዊ በመሆን የቀድሞውን ህመም እጥፍ አድርጎ መልሶ ያመጡታል። ይህም ህመምተኛው ሌላ ተጨማሪ ማስታገሻ መድኃኒቶችን እንዲወስድ ያስገድደዋል። ታዲያ ይህ አደገኛ ዙሪት ቀስ በቀስ እየሰፋ በመሄድ ራስ ምታቱን ወደ ከፋ ደረጃ ያሳድገዋል። ይህም የነርቭ ስርዓቶችን ከመጉዳት ባለፈ ራስ ምታቱ ቀን በቀን እንዲከሰትና የሰውየው ጤና ከፍተኛ አደጋ ውስጥ እንዲገባ ያደርጋል። ምናልባት በእንደዚህ አይነት ሁኔታዎች ውስጥ የምታልፉ ሰዎች ካላችሁ ወይም ደግሞ ተደጋጋሚ የሆነ የራስ ምታት የሚያስቸግራችሁ ከሆነና ህመሙን ለማስታገስ መድኃኒቱን የመውሰድ ሱስ ካለባችሁ ይህንን ሱስ ለማቋረጥ ከዚህ ሰዓት ጀምሮ እነዚህን የማስታገሻ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ ማቆም ይኖርባችኋል። ምናልባት ይህን ማድረግ ለጥቂት ቀናት ራስ ምታቱ እንዲጸናባችሁ ሊያደርግ ይችላል። ነገር ግን ይህንን ህመም ቻል አድርጋችሁ ከነዚህ ማስታገሻ መድኃኒቶች ራሳችሁን ስታርቁ ሰውነታችሁ ከመድኃኒቱ ሱስ ሙሉ በሙሉ ነፃ ሲሆን በተደጋጋሚ ሲከሰትባችሁ የነበረው ራስ ምታት ግን ቀስ በቀስ እየለቀቃችሁ ይመጣል። ስለሆነም ለማንኛውም የራስ ምታት ስሜት ወዲያውኑ ወደ ፋርማሲዎች ከመሮጥ ይልቅ ጨለማና ጸጥ ያለ ክፍል ውስጥ ማረፍ እንዲሁም ደግሞ ግንባራችሁንና የአንገታችሁን ጀርባ በቀዝቃዛ ውሃ ወይም ደግሞ በሙቅ ውሃ በፎጣ አሽጎ መያዝ መድኃኒቱ ሳያስፈልጋችሁ ነርቮቻችሁን በተፈጥሯዊ መንገድ እንዲረጋጋ ማድረግ ይቻላል። ይህም ራስ ምታቱን ከማስታገስም ባለፈ አይምሯችሁ በተፈጥሯዊ መንገድ ሰውነታችሁን እንዲጠገንና እንዲፈውስ ማድረግ ትችላላችሁ። ስለዚህ ከዚህ በኋላ የራስ ምታት ችግር ሲያጋጥማችሁ እነዚህን የማስታገሻ መድኃኒቶችን ያለ ሐኪም ትዕዛዝ መውሰድ ማቆም ይኖርባችኋል። ሁለተኛ፣ የሰውነት የውሃ እጥረት። ውሃ ለአጠቃላይ ሰውነታችን የደም ዝውውር መስተካከል ብቻ ሳይሆን በተለይም ለአንጎላችን ትክክለኛ የሥራ እንቅስቃሴ እጅግ ወሳኝ ነው። በቂ ውሃን አለመጠጣት ሰውነታችን ክሮኒክ ዲሃይድሬሽን ወደሚባል ትልቅ ችግር እንዲያመራ ያስገድደዋል። ሰውነታችን ፈሳሽ ሲያጣ ደማችን ጥቅጥቅ ያለና ቀርፋፋ ስለመሆን ወደ አንጎል የሚሄደው የኦክሲጅንና የደም መጠን በከፍተኛ ሁኔታ ይቀንሳል። ታዲያ በዚህም የፈሳሽ እጥረት አንጎላችን በውስጡ ያለው ቀሪ ውሃ ላለማጣት ስል የራሱን ቲሹዎችንና የደም ስሮቹን በከፍተኛ ሁኔታ እንዲኮማተሩና እንዲጠቡ ያደርጋቸዋል። ይህ ደግሞ በአንጎላችን ዙሪያ ያሉት ስስ የህመም ተቀባይ ነርቮች ወይም ደግሞ በሕክምና ቋንቋ ፔን ሬሴፕተርስ በቀጥታ ስለሚጎዱ ወዲያውኑ ከባድና የሚወጋ የራስ ምታት ስሜት እንዲፈጠርባችሁ ያደርጋል። የውሃ እጥረት ራስ ምታት ብዙ ጊዜ ሙሉ ጭንቅላታችሁንና በተለይ ጎንበስ ብላችሁ ቀና ስትሉ ወይም ደግሞ ጭንቅላታችሁን በፍጥነት ስታዞሩ የምሰማችሁ ራስ ምታት ካለባችሁ ይሄ በውሃ እጥረት ከሚፈጠሩ ችግሮች ውስጥ አንዱ ነው። ብዙ ሰዎች የራስ ምታት ስሜት ሲሰማቸው ሻይ፣ ቡና ወይም ደግሞ ለስላሳ መጠጦችን በመጠጣት ራሳቸውን ለመሸወድ ይሞክራሉ። ነገር ግን በእነዚህ መጠጦች ውስጥ የሚገኘው ካፌንና ስኳር ሰውነታችን በሽንት መልክ ተጨማሪ ፈሳሽ እንዲያወጣ ስለሚያደርገው የፈሳሽ እጥረቱንና ራስ ምታቱ ይበልጥ ያባብሰዋል። በቂ ውሃ ለመጠጣት አንጎላችንን በደረቁ ማሰቃየትና ለተደጋጋሚ ህመም አሳልፎ እንደመስጠት ነው። ይህንን ስውር ችግር ለመፍታት ዋናው መፍትሄ ጥም ባይሰማንም እንኳን በቀን ቢያንስ ከ2 እስከ 3 ሊትር ውሃ፣ ንጹህ ውሃ መጠጣት ይኖርባችኋል። በተለይ ጠዋት ከእንቅልፋችሁ ስትነሱ በባዶ ሆዳችሁ 1 ወይም 2 ብርጭቆ ውሃ መጠጣት የሌሊቱን የፈሳሽ እጥረትን በአንዴ በመሙላት ቀኑን ሙሉ ያለ ራስ ምታት ወይም ደግሞ ሰውነታችሁ የተስተካከለ የደም ዝውውር ስርዓት እንዲኖሩ ያደርጋል። ስለዚህ ጎንበስ ብላችሁ ቀና ስትሉ ወይም ደግሞ ጭንቅላታችሁን በፍጥነት ስታዞሩ የምትሰማችሁ ራስ ምታት ችግር ካለባችሁ ይሄ ራስ ምታት በውሃ እጥረት እየተሰማችሁ ስለሆነ ምንም አይነት የማስታገሻ መድኃኒቶችን ሳትወስዱ በቂ ውሃ በመጠጣት ብቻ ይህንን ችግር መቅረፍ ይቻላል። ሶስተኛ፣ የጡንቾች መወጣጠር።
በአሁን ዘመን በአብዛኞቻችን ዘንድ ለምታየው ተደጋጋሚ ራስ ምታት ችግር ሌላኛው ዋነኛውና ስውሩ መንስኤ ኮምፒውተሮችን ስንጠቀም፣ ስልክ ስናይ ወይም ጠረጴዛ ላይ ሆነን ስንሰራ የምንቀመጠው የተሳሳተ የአቀማመጥ ባህሪ ወይም ደግሞ ፑር ፖስቸር ችግር ነው። ጭንቅላታችንን ወደፊት አጋድለን ወይም ትከሻችንን ሰብስበን ለረጅም ሰዓታት ስንቀመጥ በአንገታችን በስተጀርባና በትከሻችን ላይ ያሉ ጡንቻዎች የጭንቅላታችንን ከባድ ክብደት ለመሸከም ሲሉ ከመጠን በላይ ይወጠራሉ። የጡንቻ መወጠርና መኮማተር ደግሞ በአንገታችን መገጣጠሚያዎች በኩል አልፈው ወደ ጭንቅላታችን ጀርባ የሚሄዱትን ሲስ የነርቭ ክሮችንና የደም ስሮችን በከፍተኛ ሁኔታ ይጫናቸዋል። ይህም ጫና በሚፈጠርበት ጊዜ ህመሙ ከአንገታችን ተነስቶ ቀስ በቀስ ወደ ጭንቅላታችን ጀርባ ከዚያም ደግሞ አልፎ ወደ ግንባራችንና አይናችን አካባቢ እንዲዘዋወር ያደርጋል። ይህም በሕክምና ቋንቋ ቴንሽን ሄዴክ በመባል ይታወቃል። ብዙ ሰዎች ህመሙ ጭንቅላታቸው ላይ ስላረፈ ብቻ የአንጎል በሽታ ይመስላቸዋል እንጂ ዋናው መንስኤ ግን የአንገታቸው ጡንቻ መጎዳት መሆኑን በፍጹም አይገነዘቡም። በተለይም ስልክን አንገት ደፍቶ ለሰዓታት ማየት ለአንገት ነርቮች መቆጣትና ለተደጋጋሚ ራስ ምታት መፈጠር ቁልፍ ምክንያት ነው። ስለሆነም ይህንን ችግር ለመከላከል በስራ ላይ በምትሆኑበት ጊዜ ሁልጊዜም አቀማመጣችሁን ማስተካከል፣ ጀርባችሁን ቀጥ ማድረግና ስልካችሁን ወደ ላይ ከፍ አድርጋችሁ መጠቀም ይኖርባችኋል። አራተኛ፣ ስኳር የበዛባቸው ምግቦችን አብዝቶ መጠቀም። የምንመገባቸው ምግቦች አይነትና የምግብ ሰዓታችን በአግባቡ አለመጠበቅ ለተደጋጋሚ ራስ ምታት መከሰት ሌላኛው እጅግ ስውርና ብዙ ጊዜ የማይታሰብ መንስኤ ነው። ምግባችንን በሰዓቱ ሳንመገብ ረጅም ሰዓት በባዶ ሆድ ስንቆይ በደማችን ውስጥ ያለው የግሉኮስ መጠን በአንድ ቁልቁል እንዲወርድ ያደርጋል። ይህ ደግሞ ሃይፖግላሴሚያ የተባለው ሁኔታ አንጎላችን አስፈላጊውን ኃይል እንዳያገኝ ስለሚያደርገው የደም ስሮቻችን ወዲያውኑ እንዲበጠሱና ኃይለኛ የራስ ምታት እንዲቀሰቀስ ያደርጋል። በተቃራኒው ደግሞ በፋብሪካ የተቀነባበሩ ጣፋጮችን፣ ለስላሳዎችንና ነጭ ዳቦችን ከመጠን በላይ በአንድ የመመገብ የደም ስኳርን በከፍተኛ ሁኔታ እንዲጨምር ያደርገዋል። ይህ ድንገተኛ መናር ደግሞ ሰውነታችን የኢንሱሊን ሆርሞንን በብዛት እንዲለቅ ስለሚያስገድደው ስኳሩ መልሶ በአንድ ቁልቁል እንዲወርድ ያደርጋል። ይህ ደግሞ ለአንጎል ነርቮች ከፍተኛ መረበሽና ለተደጋጋሚ ራስ ምታትና ማይግሬን ችግር እንዲፈጠር ያደርጋል። ከዚህም በላይ ምግባችን ውስጥ ጣዕም እንዲጨምሩ ተብሎ የሚጨመሩት እንደ ሞኖሶዲየም ግሉታሜት ያሉ የታሸጉ ስጋዎች ውስጥ የሚገኙት ናይትሬትስ እና በአርቲፊሻል ጣፋጮች ውስጥ የሚገኙት ኬሚካሎች የአንጎልን የደም ስሮችን በአጭር ጊዜ ውስጥ የማስፋፋትና የማጥበብ ልዩ ባህሪ አላቸው። እነዚህንም ኬሚካሎችን ያዙ ምግቦችን አዘውትሮ መመገብ ለአንጎል ሴሎች መመረዝና ለራስ ምታት በሽታ እጅግ ዋነኛ መንስኤዎች ናቸው። ይህንን ችግር ለመከላከል የምግብ ሰዓታችሁን በአግባቡ ጠብቆ መመገብና በቀን ውስጥ 3 ዋና ዋና ምግቦችን ወይም ደግሞ በመካከላቸው ቀለል ያሉ ጤናማ ምግቦችን ለምሳሌ እንደ ለውዝና አጃ ያሉ ወይም ደግሞ ፍራፍሬዎችን መውሰድ የደም ስኳርን ሁል ጊዜ በተረጋጋ መስመር ላይ እንዲቆይ ያደርጋል። በፋብሪካ የተቀነባበሩና የኬሚካል ክምችት ያለባቸው ምግቦች ግን ሙሉ በሙሉ በማስወገድ ይህንን ችግር በቀላሉ መፍታት ይቻላል። ስለዚህ ከፍተኛ ራስ ምታት ችግር ካለባችሁና ችግሩን ለመፍታት በተፈጥሯዊ መንገድ መፍትሄዎችን የምትፈልጉ ከሆነ ከዚህ ቪዲዮ በኋላ እነዚህን የማስታገሻ መድኃኒቶችን ለመውሰድ ከመሮጣችሁ በፊት ቀደም ብለን ያየናቸውን እነዚህን 4 ልማዶችን በማስወገድ ለችግራችሁ ዘላቂ መፍትሄ ማግኘት ትችላላችሁ። የተከበራችሁና የተወደዳችሁ ክቡራን ተመልካቾቼ ለዛሬ የነበረን ፕሮግራም ይህንን ይመስላል። በዛሬ ቪዲዮ ሐሳብ አስተያየት ካላችሁ በኮመንት ሳጥን ላይ አስቀምጡልኝ። በተረፈ ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ።